ዳንጣ ሆነ ማንን ጎዳ? አጎትን አክስቴን የጎዳኝ ነገር አለ? የለም። እሱ ሀዲያው ነው እኔን ጎዳ። እኔ ዳንጣ ስለሆንኩ ሀዲያን ባጎዳው ምንድን ነው ጎዳ? ለምንድን ነው የምንከለከለው? እኔ እኮ አንድ አባት ብዙ ልጆች ይወዳል። የአባቱ ስም ብቻ ነው አንድ ነው። የእያንዳንዱ ልጅ እኮ ስም ልዩ ልዩ ነው። አንተ በስሜ አትጠራም እኮ ነው እየተባልክ ያለው። ስለዚህ እሱ ላይ ነው በጣም ስትሄድ ማድረግ ያለበት። ይሄ ነው ወጨካ ማነማ መደከም ማነማደ አንኖ ታሪክን መደከ ባህልን መደከ ይራግን መደከ ከጥንት ጀምሮ ሲታገሉ የነበሩት አባቶች አሉ እና አንጋፋ መሪያችን ጌታውን ዳኛ አሉ። እንደነሱ ያሉት ደግሞ አማካሪነታቸውን ሐሳብ እየሰጡ ክኑ ወሮርን ይሆን ተከመን በደንብ አርጋችሁ አሰልስላችሁ አይታችሁ ልጅ ስጡት ምን ያህል ያስፈልጋል የሚለውን ተቹ። ከዛ ቀጠሮ ይያዝ። በተያዘው ቀጠሮ ቀን ደግሞ የምንቀርብበትን ሰዓት እንደዛሬ መንጠባጠብ የለብን። ዳንጣ ማንነት ለማስከበር አንተ ብትራብ ምን ችግር አለ? ማንነትን አስከብረ ለመኖር ማለት ብትራብ በእግር ብትራመድ ገደላ ገደል ብትወጣ ምን አለ? አባት እኮ ነው እዚህ ያለው። የአባት ስም እኮ ነው እንዲደበቅ የተደረገ ያለው። አንተ እኮ ብትኖር 100 ዓመት ነው የምትኖረው እጅግ በጣም ከበዘ። ታሪክ ግን ለልጅ እኮ ይወራረሳል። ምን አስወርሰ ነው የምትከበረው? ሶስ ካለ ድረስ አይምሮህን ለተንኮል ሳይሆን አይምሮህን ዳንጣ ላይ ሆነ ለሌላ ከምትሰራው ዳንጣ ላይ ሆነ ለዳንጣ የሚሰራ ይሄ ነው የሚለው ነገሮችን በደንብ አድርጋ አንደርስታንድ አድርግ። አንተን ለቀለብ የሚጠቀም ሰው አለ ማለኔ መንገታ አለ ሱማይመና አልተንታ። ስለዚህ አንተን ለቀለብተኝነት የሚጠቀመውን ውስጥህ ያውቃል። እዚህ ዶንጋ ላይ እኔ አጠገብ ነው ያለው። ተጣልቶ ከሆኑ በአንድነት አላማቸው ላይ የተጣሉት ራሱ በአንድ ላይ ነው። የግል ጥላቻም የቡድን ጥላቻም የጎሳ ጥላቻም አላቸው። ነገር ግን በማንነታቸው ላይ በሚመጣው ነገር ላይ ያን ጥላቻ በሙሉ ረስቶ አንድ ላይ ነው የሚሆኑ። የኛ ግን የግል ስሜታችን ይዘን የአባታችን ታሪክ ሲቀበር እንደገና ታኮ እንሆናለን። ስለዚህ ይሄን ሁሉ ሐሳብ ያቋረጠን ቅድም ባልኩት በሲሪየስ ነው መመረጥ ያለበትን የምትመርጡ። በዳንጣ ውስጥ ሆኖ ለዳንጣ የሚሰራው ማን ነው? በዳንጣ ውስጥ ሆኖ ለዳንጣ ማንነት የሚሰራው ማን ነው? በዳንጣ ውስጥ ሆኖ ለሌላ የሚሰራው ማን ነው? ዳንጣ ውስጥ ሆኖ ምናልባት ኦቃ ጉበለስ ከበደ አዲስንም ክሮ ዳንጦሮነት ያ ዳንቲን ባጦኮ ዳንት ማንነትን ለቆቆ ዳንት ማንነትን ከጉት ይጉቶ ይገ ዳንትቾ የሞቆ አይየቴ ለአመቴ ዳነ ኮዲም ዳንጦሮኒያ ዳንት ቢቴሱኩ ሙሉማንን ባጦኮ አይየቴ ዳንትቹ ዳንጦሮኒያ